አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ ተመልካቾች ሰላም ሰላም ብያለሁኝ። እንዴት ናችሁ? እንደምን ከረማችሁ? እንደምን ሰነበታችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንግዲህ ባህሬን መምጣት ለምትፈልጉ ውድ ኢትዮጵያውያን ለእናንተ ነው መልእክቴ። ባህሬን ያው ኮንትራት ክፍት እንደሆነ ለእናንተ ላሳውቃችሁ ፈልጌ ነው። ሳውዲ አረቢያ ሄዳችሁ በኮንትራት ማለት ነው። ሳውዲ አረቢያ በእርግጥ ስራው ብዙም እንዲህ የሚጋነን አይደለም። ነገር ግን ምግብ ትንሽ የምግብ ችግር አለ ማለት ነው ሳውዲ። ባህሬን ግን የምግብ ችግር የለውም። ማሻአላ የምንም ጫና የለም። ማሻአላ ተባረከላ ነው። ማታችሁ ባህሬን መስራት ለምትፈልጉ ውድ ኢትዮጵያውያን እንግዲህ መታችሁ እድሉን ተጠቀሙበት። ቢያንስ ቋንቋ የሚችል ማለት ነው። አብዛኛው ቋንቋ የሚችለው ምሳሌ ሳውዲ አረቢያ አሻራ ያለባቸው ዱባይም አሁን በቅርብ መታችሁ ዱባይ ማሻአላ እኔ አሻራ ይዝም መሰለኝ አላውቅም። ዱባይ ሳውዲ ግን አሻራ ይዛል እና ታሳውዲም ተዱባይም ባህሬን ማሻአላ ሀገር ነች። ኩዌት ነበር ያሪፏ ኩዌት አንደኛ ነች፣ ባህሬን ሁለተኛ ነች ማለት ነው። ነገር ግን ኩዌት አልተከፈተችም፣ ኢንሻአላህ ይከፈታል። ባህሬን ግን ክፍት ነው። መታችሁ ድል ተጠቀሙበት። መዳቦቹ ማሻአላ ናቸው እና ስልክ ቁጥር አስቀምጥላችኋለሁ። መምጣት ነው የምትፈልጉ ደግሞ ያው ኮሜንት ላይ ማሳውቁኝ እና ኢንሻአላህ እንግዲህ ባላ ፍቃድ በመጀመሪያ አነግራችሁኝ ስማችሁ ማን ከሆነ ማንነታችሁን ነግራችሁኝ ነው ማገናኛችሁ። ምክንያቱም እኔ ሳገናኛችሁ ያው እንግዲህ ዩቲዩብን የከፈትኩበት ስም ያለ ስልክ ቁጥር ተሰጣችሁ ከእነሱ ጋር ሰዓት የላከሽን ትላላችሁ ማለት ነው። እና መታችሁ እድሉን ተጠቀሙበት ላለሁ ውድ ተመልካች። አሁን ራሱ የኔ የሰውዬ አባት ማለት ነው ከኢትዮጵያ አሁን ቪዛ ምናምን አሰርቶ ለአንድ ሰራተኛ ላይ ያመጣ ቪዛ ልኳል ማለት ነው። እና መምጣት ለምትፈልጉ አናግሩኝ። በጀማ በሁሉም በቢሮም መንጣት ከፈለጋችሁ ማስመጣት ትችላለሁ። እኔ ግን ምንም ነገር አልፈልግም። ምክንያቱም እናንተም የደላላ ማተከፍሉኝ የደላላ ምናምን ነገር አትከፍሉም ማለት ነው። የትራንስፖርት እና የምድር ካላችሁን ብቻ ነው። እና የደላላ ምናምን ነገር ደላላ 40 ሺህ 50 ሺህ ድረስ እየበሏችሁ ነው። ደላላ ነገር ምንም ተከፍሉን ነገር የለም። ቀጥታ መጣችሁ ስራ መግባት ነው። እና ወደ ተመልካቾች ይሄን ይመስላል። ሸር ያርጋችሁላችሁ መምጣት ለሚፈልጉ ወገኖቻችን ማለት ነው። ሸር አርጉላችሁ ይንጡ ድል ተጠቀሙበት እላለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።